ወንጌልን ለመስበክ ስትል ነው የሰጣቸው ያንን ታምርና ድንቅ። ዘመኑ ክፉ ስለነበረ የኛ ዘመን ከነሱ ይልቅ የከፋ ነው። ሰይጣንም የመጨረሻው ዘመን እንደደረሰ አውቆ ብዙዎችን የሚያስትበት ዘመን ነው። ለምንድነው ለኛ የበለጠ ጸጋ የማይሰጠን ብዬ በምጸልይበት ጊዜ እግዚአብሔር ወደ ልቤ እየመላለሰ የሚያመጣው ነገር ምንድነው? እያመላለሰ የሚያመጣው ነገር ምንድነው? ሰዎች ክብሩን እንደሚፈልጉ አገልግሎቱን ሳይሆን ክብሩን። ጌታ ሆይ አንተም ክበር፣ እኔም ልክበር፣ አብረን እንክበር። ነገሩ እንደዛ ነው። ግን መጀመሪያ እሱ ሲቀር ራሱ ሲስበን ነው። በእኔ ውስጥ ከሆነ እኔም እታወቃለሁ፣ የኔም ስም ይጠራል። አሁንማ እኮ የእግዚአብሔር ቃል ጥሬ የሆነው ቃል ቁጭ ብሎ መስማት ቀርቶ በቃ ታምር ያለበት እንዴ እከሌ የሚፈውስ እከሌ እንዲሚያደርግ እንደዚህ እግዚአብሔር በእኔ ይሰራል ወገኖቼ። እኔ የሰዎችን እንትን ለማቃለል ብዬ አይደለም። ግን እኔና እናንተ መሰረታችን የእግዚአብሔር ቃል እንዲሆን ያስፈልጋል። አዎ መሰረታችን ትንቢት መሆን የለበትም። ትንቢት መልካም ነው፣ ነገር ግን ብዙዎች በትንቢት ጠፍተዋል። ጴጥሮስ ሲናገር እኛ ከገናናው ዙፋን አለ እግዚአብሔር አብ ሲናገር ሰምተነዋል። ኢየሱስም ሲቀየር አይተነዋል። ልብሱ ሁሉ ሲቀየር አይተናል። ነገር ግን ከትንቢቶች ሁሉ የሚበልጥ የትንቢት ቃል አለን ይላል፣ ያውም የእግዚአብሔር ቃል። በዚህ ዘመን ወገኖቼ ብዙ አሳሳቾች፣ ብዙም ደግሞ የተሳሳተ ትምህርት ስላለ መሰረታችን የእግዚአብሔር ቃል ነው። የእግዚአብሔር ቃል ይሁን። በእግዚአብሔር ቃል ላይ እንቁ። ስለዚህ ይሄ ነው። ለዚህ ነው እግዚአብሔር የማይጠቀምብን። እኛ ክብሩን እንፈልጋለን። አንዳንዴ እኔም ስጸልይ ጸሎቴ በዚህ ክበርብኝ ጌታ ሆይ እባክህ፣ እንደዚሁ ሽባው ይነሳ፣ እውሩ ይብራ፣ እንደዚህ ተርታ ምን ይበል ብዬ እላለሁ። ዞር ብዬ ደግሞ ራሴን እጠይቃለሁ፣ ለምንድን ነው ይሄን ማድረግ? ለእነሱ ገዶኝ ነው? የእነሱ ጭንቀት የእነሱ መከራ ተሰምቶኝ ነው? ወይስ በእኔ ይሄ ይሆናል እና ክብር አገኝበታለሁ ብዬ ነው? በውስጥ ደግሞ ሌላ ፍላጎት አለ እኮ። ብዙ ጊዜ አንዳንድ ኃጢአቶች፣ ደስ የሚሉን ኃጢአቶች አሉ። ከላይ እናለቅሳለን፣ ጌታ ሆይ ይህን ኃጢአት ውሰድ፣ ይህን ነገር ማድረግ አልፈልግም፣ እናለቅሳለን፣ እንጮሃለን። በውስጥ ግን አንድ ድምፅ አለች እግዚአብሔር የሚሰማት፣ እሷን ነው የሚፈልገው። ከላይ አፋችን የፈለገው ነገር ቢናገር ግድ የለውም፣ እሷን ነው። በእውነት ያችን ነገር ላንሳት ሲል አይ ትንሽ ደስ የሚል ነገር አላት አይደል? ኃጢአትም ቢሆን ደስ የምትል ነገር አለ፣ ትንሽ ትቆይ እስቲ የሚል ነገር ከውስጥ አለ። ያችን ሰማና እጁን አያነሳም። ነገር ግን ወገኖቼ እኔና እናንተ የሰዎች መከራ፣ የሰዎች ችግር፣ የሰዎች ጭንቀት ጋር ራሳችን አይደንቲፋይ ስናደርግ፣ ሰዎች እንደሚያማቸው ውስጣችን ማመም ሲጀምር፣ ሰዎች እንደሚጨነቁ ውስጣችን መጨነቅ ሲጀምር፣ ያን ጊዜ እግዚአብሔር በእኛ ውስጥ መስራት ይጀምራል። ያኔ ነው መስራት የሚጀምረው በእኛ ውስጥ። ለምን? አሁን ለራሳችን አይደለም፣ በእርግጥ ለወገኖቻችን ነው፣ በእርግጥ ለእግዚአብሔር ክብር ነው። ስለዚህ ሰዎች አንተ ማን ነህ የሚለውን ቃል ወደ ኋላ ያደርጉና ምን አደርግ ዘንድ ትወዳለህ ይላሉ። ያንን እግዚአብሔር አይወድም። ሰው እግዚአብሔርን ካወቀ አንተ ማን ነህ የሚለውን ነገር አውቆ ኢየሱስን ካወቀ ራሱን ይጥልና ኢየሱስን ያነሳል። ወገኖቼ እውነቴን እኮ ነው የምላችሁ። የእግዚአብሔር ቃል እንደሚታወቃላችሁ ሮሜ ምዕራፍ 14 ቁጥር 7 እና 8 ላይ ከኛ አንድስ እንኳን ለራሱ የሚኖር የለም፣ ለራሱም የሚሞት የለም። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የማን ነን? አዎ ሞታችን ሳይቀር የጌታ፣ ሕይወታችን የጌታ። እንደዛ
መኖር በምንጀምርበት ጊዜ እግዚአብሔር በሕይወታችን መስራት ይጀምራል። ሌላው ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 13 እና 15 ላይ ምን ይላል? አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ጌታን ስንቀበል ሕይወት ነው የተለዋወጥ ነው። ምንድን ነው? ጌታን የተቀበልን ጊዜ በቀራንዮ መስቀል አንተ ሕይወትን ሰጠህ። አያችሁ፣ እግዚአብሔርን ማወቅ የሚጀምረው በመስቀሉ ላይ ነው። የመስቀሉ ስቃይና መከራ ጭንቀት ሲገባል አንተ ሕይወትን በመስቀል ላይ አሳልፈ ሰጠኝ፣ እኔ ደግሞ በምድር ላይ የምኖረውን ኑሮዬን ላንተ ሰጥሃለሁ። ሕይወት እንለዋወጥ ማለታችን፣ አንተ ለኔ እንደሞትክ እኔ ላንተ ልኖር ማለታችን እንጂ አንተ ክበር አብረን እንክበር ለዛ አይደለም። እኛ ሙሉ ለሙሉ ሕይወታችንን መስዋዕት አድርገን እንሰጥ። እሱ በሕይወታችን ደስ ያለውን ነገር ያደርግ። እንደዛ ነው ወገኖቼ። እኔና እናንተ ኢተርናሊ የምንኖር ሰዎች ነን። ለዘላለም እንኖራለን። ዘላለም የሚባለው ነገር ምን እንደሆነ ታስተውላላችሁ? የውቅያኖስን ባህር ብትመለከቱ በዛ ላይ በዓይን ጠብታ ውስጥ የምትገባ አንዲት ጠብታ ብትዋወጡ ከዛ ውስጥ ውቅያኖስ ምን ይጎልበታል? ምን ይጎልበታል? ይጎልበት ነገር አለ? የዓይን ጠብታ። እኔና እናንተ የምንኖረው ከዘላለማዊ ሕይወት ጋር ስናስተያየው ልክ እንዳንዲት ጠብታ። ነገር ግን ይቺ ጠብታ እንደ ውቅያኖስ የሰፋውን ዘመን በሙሉ የምትወስን ጠብታ ናት። በምድር ላይ ያደረግነውን ነገር ሁሉ በሙሉ ተጠራቅሞ ወደፊት ከዘላለም እስከ ዘላለም በምንኖርበት ጊዜ ያ ነው የሚጠብቀን። ቀልደን ብናሳልፈው እንከስርበታለን። ብንጫወትበት በዘመናችን እንከስርበታለን። ብዙዎቻችን አሁን ከግማሽ ዕድሜ በላይ አለን። እዚህ የቀረችን ትንሽ ናት። ተሻምተን የእግዚአብሔርን ፈቃድ ማድረግ ይገባል። ለምን? ዘመን የለንም፣ ጊዜ የለንም። ብዙ ጊዜ ተቃጠለብን፣ ብዙ ጊዜ አለፈብን። የእግዚአብሔርን ፈቃድ ማድረግ ሲገባል የራሳችንን ፈቃድ ስናደርግ አባክንን፣ ጊዜያችንን አጠፋን። ቀሪ ዘመናችን ግን ፍሬ የምናፈራባት የምንነግድባት መሆን ይገባል። እንድንነግድበት ያስፈልጋል። እስኪመጣ ድረስ ነግዱ ብሎ ሄደ ጌታ አይደለም እንዴ? እስኪመጣ ድረስ ነግዱ። ምንድን ነው የምንነግደው? ገንዘብ ነው የምንነግደው። ገንዘብ ለኑሯችን አስፈላጊ ነው፣ ግን ገንዘብ ብናካብተው እዚህ ተለለው ነው የምንሄደው። እውነት ካወቅን በኋላ፣ እውነት ከተገለጠልን በኋላ፣ ክፉንና ደጉን ከተረዳን በኋላ፣ የከበረውንና የተዋረደውን ነገር ካወቅን በኋላ ዘመናችንን በከንቱ ብናሳልፍ እንከስርበታለን። ሳናውቅ ያጠፋነው ጊዜ ምንም ማድረግ አይቻልም። ካወቅን በኋላ ደግሞ ዘመናችን በከንቱ መጥፋት የለበትም። በእግዚአብሔር ፈቃድና በእግዚአብሔር እቅድ ውስጥ መኖር አለብን። ጌታ ኢየሱስ ክርስቶስ በምድር ላይ በኖረበት ጊዜ ለራሱ አልኖረም። ለማን ኖረ? ለአባቱ ኖረ። ምን ይል ነበረ? እኔ የአባቴን ስራ እሰራለሁ ይል ነበር። የአባቴን ፈቃድ አድርጋለሁ ይል ነበር። አባት ሆይ ይቺ ጽዋ ብታልፍ ደስ ይለኛል፣ ነገር ግን ያንተ ፈቃድ ይሁን። ለራሱ አልኖረም፣ ለአባቱ ነው የኖረው። ዮሐንስ 12 ቁጥር 49 ላይ ምን ይላል? እኔ ከራሴ አልተናገርኩምና ነገር ግን የላከኝን አብ እርሱ የምለውን ትእዛዝ ሰጠኝ። እኔ በትእዛዝ ውስጥ የምኖር ሰው ነኝ፣ የራሴ አይደለሁም። ጌታ ኢየሱስ የራሱ ቢሆን ኖሮ ያችን መስቀል ወደ ጎን ያደርጋት ነበር፣ ግን የአብ ፈቃድ ነበር መስቀሉን። ስለዚህ የምንኖረው ኑሮ ወገኖቼ ርካሽ ኑሮ አይደለም።
የተጠየቀው ጥያቄም እንደዚሁ ቀላል ነገር አይደለም። የዘላለም ሕይወት ነገር ነው። ይሄ የዘላለም ሕይወት ጉዳይ ነው። ጉዳዩ የዘላለም ሕይወትን የሚመለከት ጉዳይ ነው። ዘመናችንን ብናጠፋው እንከስርበታለን። ኢየሱስ ለማን ኖረ? ለእግዚአብሔር አብ ኖረ። የጥንት አባቶቻችን ስለማን ኖሩ? ለእግዚአብሔር ኖሩ። ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የማንን ሐሳብ አገለገለ? ዛሬ ወገኖቼ የእግዚአብሔር ሐሳብና የኛ ሐሳብ ካልገጠመልን እኛ በእግዚአብሔር ሐሳብ ውስጥ ገብተን ማገልገል አንፈልግም። ነገር ግን ብዙ ጊዜ የምናደርገው ምንድነው? የምንፈልገውን ነገር ከላይ እስከ ታች ድረስ አንደኛ፣ ሁለተኛ፣ ሶስተኛ ብለን ግጥም አድርገን ከጻፍን በኋላ በጌታ ሆይ ታች ፈርምበት። ተስማምተሃል አልተስማማህም፣ ያንተ ፈቃድ የትኛው ነው የሚል አይደለም። ፈርም ከታች። የኔና የናንተ እንደዛ ነው። የሚገርመው ዛሬ አገልግሎት እንኳን ልክ እንደ ዓለማዊ አሰራር ሆኗል። ሰዎች ከቤት መጥረግና ከመክፈት ጀምረው አሸርነት ጀምረው ከዛ በኋላ እየወጡ ወደ መሪነት፣ ከዛ ደግሞ ወደ ሰባኪነት፣ ከዛ ወደ ፓስተርነት፣ ከዛ እንደዚህ በደረጃ ለመሄድ ይፈልጋሉ። ይሄ የዓለም አሰራር ነው እንጂ እግዚአብሔር አሰራር አይደለም። ደረጃውን ልውጣ የዓለም አሰራር ነው። እግዚአብሔር አንዱን ለዘላለም ቤት ጠራጊ አድርጎ ሊጠራው ይችላል። በቤት ጠራጊነት ግን ሁልጊዜ መቆየት እንፈልጋለን። አገልግሎት እንኳን ስንጠይቅ የምንጠይቀው ምን አይነት አገልግሎት ነው? ሰዎች የሚያዩትና የሚያደንቁትን አይነት አገልግሎት አይደለም የምንጠይቀው። ያንን ነው የምንጠይቀው። የተደበቀ አገልግሎት፣ የጸሎት አገልግሎት ስጠናን ነው። ለምን? እኛም ንክበር አንተም ክበር ነው ነገሩ እንጂ ያንተ ፈቃድ በሕይወቴ ይሁን አይደል? እንደዛ አይደል? ስለዚህ አያችሁ አባቶቻችን የእግዚአብሔርን ፈቃድ ፈጽመው ሄዱ። ጌታ ኢየሱስ ክርስቶስ የአባቱን ፈቃድ አድርጎ ሄደ። እኛም ደግሞ በዚች ባለችን በጣም አጭር በሆነች ጊዜ የእግዚአብሔርን ፈቃድ ሰርተን ማለፍ አለብን። ያን ለማድረግ በመጀመሪያ አንተ ማን ነህ የሚለው ያስፈልገናል። ያስፈልገናል። ከዛ በኋላ ወደ ሁለተኛው ጥያቄ መሄድ እንችላለን። ሶስተኛ የሐናንያ ጥያቄ ነው። አሁንስ ለምን ትዘገያለህ ይለዋል ሐዋርያ ጳውሎስ። እንግዲህ ፈቃዱን ታውቅ ዘንድ ጻድቁንም ታይ ዘንድ ከአፉም ድምፅን ትሰማ ዘንድ አስቀድሞ መርጦሃል። ባየኸው በሰማኸው በሰው ሁሉ ፊት ምስክር ትሆንለታለህና አሁንስ ለምን ትዘገያለህ? ለምን ትዘገያለህ? ጊዜህን ለምን ታባክናለህ? ምንድን ነው የሚለው? ጌታን በመንገድ ላይ ያገኘኸው ማንነቱን ጠይቀህ ተረዳህ ፈቃዱን። አሁንስ ምንድን ነው የያዘ? የሰማኸውንና ያየኸውን ላለመናገር የያዘ ነገር ምንድን ነው? ብዙ ጊዜ ስለ አገልግሎት ስናስብ የሚመስለን ምንድን ነው? ሰው ሰባኪ ወይም ዘማሪ ወይም ፓስተር ወይም ወንጌላዊ መሆን ያለበት ይመስላል። እግዚአብሔር እንደዛ አድርጎ ካልጠራን እንደዛ ለመሆን መሞከሩ አደጋ ነው። ነገር ግን ሁላችን አገልጋዮች ነን። ሁላችንም ግን ዘማሪዎች አይደለን፣ ሰባኪዎች አይደለን። አገልግሎት ግን የሁላችን ነው። የምናገለግልበት ቦታ ቤተክርስቲያን አይደለም የሁላችን። ነገር ግን በያለንበት ስፍራ ሁሉ የአገልግሎት መድረክ አለ። ጌታ ከፈወሰ ካዳነ በኋላ ምንድነው የሚለው? ሂዱ ተመልሳችሁ ወደ ነበራችሁበት ቦታና እዛ ያሉትን ንገሯቸው፣ መስክሩላቸው።
እኔና እናንተ በምንሰራበት ቦታ ኢየሱስን ወክለን ነው የምንሰራው። የዓለም ብርሃኖች ናችሁ ብሏል። በአካባቢያችን ጨለማ ካለ እንደ ብርሃን ልጆች ልንመላለስና ብርሃኑን ሰዎች ሁሉ ሊያዩት ከብርሃኑም ሰዎች ሁሉ ሊጠቀሙ ያስፈልጋል። ስለ እግዚአብሔር የሚጠይቁት ነገር ቢኖር እኔና እናንተ አምባሳደሮች ነን። እንደ አምባሳደር ባለንበት መስሪያ ቤት ባለንበት ስፍራ አምባሳደሮች ነን። የክርስቶስ ተወካዮች ነን። ብናጠፋ እኛን ያያሉ፣ ብናለማ እኛን ያያሉ። ብርሃናችን በሰው ሁሉ ፊት ቢያበራ አብ ይከበርበታል። የጨለማ ቁራጭ በውስጣችን ቢገኝ ግን እግዚአብሔር ይሰደብበታል፣ እኛ ምን ከስርበታል? ለምን? ልጆቹንና ልጆቹን ስንቶቻችሁ ታውቃላችሁ አባት በልጆች እንደሚሰደብ? የሚያሰድቡ ልጆች አሉ አይደል? ደግሞ የሚያስመሰግኑ ልጆች አሉ። አሁንስ ምን ትሰራለህ? ተነሳና አይተኸዋል፣ ሰምተኸዋል፣ ያየኸውንና የሰማኸውን ባለህበት ስፍራ ተናገር። ስለ ኢየሱስ አውራ። በቀን ውስጥ ስንት ዓለማውያኖች፣ ስንት ጌታን የማያውቁ ሰዎች እናገኛለን። ስንት ሰዎች እናገኛለን። በመስሪያ ቤታችን ስንት ሰዎች እናገኛለን። አውቶቡስ ስንጠብቅ ስንት ሰዎች እናገኛለን። በሜትሮ ስንሄድ ስንት ሰዎች እናገኛለን። ለስንቶቻችን ግን አፋችን ተከፍቶ ተናግረናል? ያ የሆነበት ምክንያት ምንድነው? አንተ ማን ብለን ጌታን እንደሚገባ ስላላወቅን ብናውቀው ለእኛ ያደረገልን ብንረዳ ያን ጊዜ ፍቅሩ በውስጣችን እየፈነቀለ ውስጣችን እየፈነቀለ አፋችንን ቢዘጉን በዓይናችን እናገራለን፣ ዓይናችንን ቢጨፍኑ በእጃችን እናገራለን፣ እጃችንን ቢይዙ በሰውነታችን እናገራለን። ዝም ማለት አንችልም። በውስጣችን የሚቀጣጠል ነገር አለና። አገልግሎት የሚባለው ነገር ምንድን ነው ታውቃላችሁ? አገልግሎት ማለት ከእግዚአብሔር ጋር ተገናኝተን አውቀነው አግኝተነው የምንኖረው ህይወት ማለት ነው። አገልግሎት ከህይወት ተለይቶ አይታይም። የሰው አገልግሎቱ የሚታወቀው በህይወት ነው። ህይወት ነው አገልግሎት፣ ህይወት ነው። ስለዚህ አሁን ስለምን ዝም ትላለህ? ለምን ዝም ትላለህ? ለምን አትነሳም? ኢሳይያስ 40 ላይ አንድ ቃል አለ። ኢሳይያስ ምዕራፍ 40 ቁጥር 9 ላይ የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላክሽ ብለሽ ንገሪ። ምን በይ? እነሆ። እስቲ ሁላችሁ በሉ እነሆ አምላክሽ ብለሽ ንገሪ። አጠገባችሁ ያለው ሰው እነሆ አምላክ ብለህ ንገሪ። እነሆ የምንለው ምን አይነት ነገር ነው? እነሆ የምንለው የሚታይ የምናውቀው የሚጨበጥ ነገር አይደል? ስለዚህ እግዚአብሔርን እነሆ ብለን ለመናገር እግዚአብሔርን ማወቅ አለብን። እነሆ አምላክህ፣ እነሆ የሚፈውስህ፣ እነሆ የሚያድንህ፣ እነሆ የሚጠግንህ፣ እነሆ ከብቸኝነት የሚያድንህ፣ እነሆ በመስቀል ላይ የሞተልህ፣ እነሆ እኛ እናውቀዋለን። በፊታችን ተስሏል። በፊታችን ያልተሳለውን ነገር እነሆ ማለት አንችልም። የገላትያ ሰዎች የክርስቶስ መስቀል በፊታቸው ተስሎ ነበረ። አንዳንድ ጊዜ የዓለም ነገር መጥቶ ሕይወታችንን ሲመታው የመስቀሉ ምልክት መስቀሉ የእግዚአብሔር ፍቅር፣ የእግዚአብሔር ትህትና፣ የእግዚአብሔር ምሕረት፣ የእግዚአብሔር አዳኝነት ከፊታችን ዘወር ይላል። በእግዚአብሔር ፍቅር ግን በምንቃጠልበት ጊዜ ወገኖች፣ እግዚአብሔርን ማንነት በምናውቅበት ጊዜ ዝም ለማለት አንችልም። እንዴት ዝም እላለሁ የሚል አንድ መዝሙር አለ። እንዴት ዝም እላለሁ? እኔ በሕይወቴ የማትረሳኝ አንድ ሴትዮ አለች። መጀመሪያ የመሰከረችልኝ ወንጌል ግን አልሰማኋትም።
መሰከረች እንጂ አልሰማኋትም። ብዙ ጊዜ ስለ ምስክርነትና እሷ እናገራለሁ። ሰምታችሁ ሊሆን ይችላል፣ ግን ደግሜ እናገራለሁ። የእሷ ነገር ከአእምሮዬ ሊጠፋ አይችልም። ሀይቆታ የሚባል ሀገር አንድ ሴት ታምባለችና ሄድና ይዘህ በአውሮፕላን ይዘህ ሂድና ሄድኩ። እዛ የሚያርፈው ትንሽ አውሮፕላን ብቻ ነው፣ መኪና የለም። እና ሄድኩኝ። ሲሄድ አንዲት ሚሽነሪዎች መጡ፣ አሜሪካዊት ናት። እና በቃ መሄድ ሳትፈልግ በግድ ነው በቃ እየገፋፉ የሚያመጧት። እና ገብታ ቁጭ አለች። ከዛ ተነሳንና እኔ ቴኮፍ አደረጉ። መሄድ ስንጀምር ወዲያውኑ የታመመችው ሳምባዋን ነው እና በሚያስመልሳት ጊዜ የሚያስመልሳት ደም ነው እንዳለ እንትኑ የሚታይ ትራንስፓረንቱ እንትን ስለሆነ የማስመለሻው አይዋለው የሚፈሰው ነገርና በተናገረች ቁጥር ስለሚፈስ በኋላ ትነግረኛለች እላታለሁ። እሷ ግን ጂሰስ ጂሰስ ትላለች። ኦንሊ ቲንግ ምንድነው ጂሰስን ብቻ ነው የሰማሁት። ሌላውን ለመስማት አንደኛ ነገር እኔ ይህች ሴትዮ በዚህ አውሮፕላን ላይ ትሞትብኝ ይናያል። ሬሳ እንደው ሲሞት እንዳጠገቤ ሞት እፈራለሁ። በዛ ጊዜ እንዳጠገቤ ሰው ሲሞት አይቻላቅም። ይህች ሴትዮ ትሞትብኛለች ብዬ ፍርሃት ይዞኛል። አምቡላንስ ጠርቼላታለሁ እና በኋላ ስንወርድ ትነግሪኛለሽ እላታለሁ። አይ በኋላ አምቡላንስ ጠብቀኛል፣ እኔ እሄዳለሁ፣ አንተም ቢዚ ትሆናለህ፣ ስማኝ እባክህ ትለኛለች። ምንድን ነው የምትለው ይህች ሴትዮ? በሞቴ እንኳን አንድ ሰው ይዤ ልሂድ። ያ ነው በሞቴ እንኳን አንድ ሰው ይዤ ልሂድ። የክርስቶስ ፍቅር በውስጧ ግድ ብሏታል። እሱን ታውቋለች። ወገኖቼ በእኛና በጌታ መካከል እየገባ የክርስቶስን ፍቅር ውበቱን፣ ቁንጅናውን፣ ያደረገልን ውለታውን እንድንረሳ የሚያደርጉ ብዙ ነገሮች አሉ። ነገር ግን ወደ ተራራ እየወጣን እሱን መስማት ብንጀምር፣ በጸሎት ተራራ ላይ ብንገኝ፣ ከእርሱ ጋር ብንተዋወቅ፣ ያን ጊዜ አገልግሎት ፍለጋኛ አንሄድም፣ አገልግሎት ፈልጎኛል ይመጣል። ተመልከቱ፣ አገልግሎት የፈለጋቸውን ሰዎች እዩ። አገልግሎት ላይ የቆሙትን ሰዎች ተመልከቱ። እናገልግል ብለው አይደለም፣ እኔ አልፈልግም እያሉ እየፈለገ ነው በላያቸው ላይ የሚመጣው። ወደ ሙሴ ፈልጎ ነው የመጣው። ወደ ኤልያስ ወደ ኤልሳ ፈልጎ ነው የመጣው። ወደ ዮሐንስ ፈልጎ ነው የመጣው። እንዲያውም በዱር በገደል ውስጥ በተቀመጡበት ቦታ ሁሉ ሰዎች እዛ ድረስ ሰዎች ይመጡ ነበር እነሱም ፍለጋ። ዮሐንስም አይሰድባቸው ነበር። እናንተ የፉኝት ልጆች ምን ልትሰሩ መጣችሁ ይላቸው ነበር። ግን የእውነት ቃል ስላለው የሕይወት ቃል ስላለው ፍለጋ እሱን ይመጡ ነበር። ጌታን የሚያውቅ ሰው ነበር። ዛሬ ለኔና ለእናንተ የሚያስፈልግ ነገር አለ። ትናንት ፓስተር ቶሎሳ እንደነገረን ገና ከእናታችን ማህፀን ሳንወጣ በፊት በስማችን የሚያውቀን በስማችን የጠራን ለእያንዳንዳችን ዓላማና እቅድ አለው። ለአንተ የማስባትን ሀሳብ ያውቃል ይላል። መልካም ሀሳብ አለው፣ መልካም ዓላማ አለው። ያ ነገር ምን እንደሆነ እንወቅ፣ ያንን ነገር እናድርግ። ጌታ ሳይመጣ በፊት የምንሰራውን ስራ እንስራ። አሁንስ ምን ትጠብቃለህ ነው ያለው አይደለም እንዴ? ሐናንያ ምንድን ነው ያለው? ሳውል ሆይ ምን ትጠብቃለህ? የፈለግከውን ነገር አግኝተሃል፣ ደህንነት አልተቀበልክም። አጠገባችሁ ያለውን ሰው እስኪ ጌታን አላየህም ብላችሁ ጠይቁት እስኪ። ታዲያ እንዴት ተቀበልከው ካላየህ? አዎ ድምፁን ሰምተሃል፣ አይተኸዋል። አዎ ቃሉን ቁጭ ብለህ አንብበሃል። የማያልፈውን ዘላለማዊውን ቃል ሰምተሃል። አሁንስ ምን ትጠብቃለህ? ወገኖቼ ጊዜያችሁን አታባክኑ። ጊዜ የላችሁም። ጌታም ባይመጣ እናንተ ትሄዳላችሁ። ዘመናችሁ ትንሽ ነው። በጌታ ፊት ስትቀርቡ ምን ይዛችሁ ነው የምትቀርቡት? በቤተ ክርስቲያን ውስጥ ብዙ ሰዎች ይሰራሉ፣ ይሮጣሉ፣ ግን ምን እንደሚሰሩ አይታወቅም። አዎ ለዛም ይመሰክራሉ፣ ለዚህም ይናገራሉ፣ ያንን የሚያጽናኑ ይመስላቸዋል፣ ግን አንድ ፍሬ የላቸውም። ቤተ ክርስቲያን ውስጥ አንድ ፍሬ የላቸውም።
እነሱ የሚያዩት ምንድነው? አፋቸው መናገሩን ሰዎች እንትን ማለታቸው ነው። ግን አንድ ሰው እንኳን አምጥተው በጸሎት እየተኩ ዲሳይፕል አድርገው በእግዚአብሔር ቤት ውስጥ የተከሉት አንድ ሰው የለም። ዘመናቸውን እየጨረሱ ነው። ምን እየሰራችሁ ነው እናንተ? ምን እየሰራን ነው አሁን? እና አሁንስ ለምን ትዘገያለህ? ተነሳ። ሁላችንም ወንጌላውያኖች፣ ሰባኪያኖች፣ ሁላችንም ደግሞ ዘማሪዎች ላንሆን እንችላለን። ነገር ግን ሁላችንም የእግዚአብሔር አገልጋዮች ነን። ሁላችን ስለ ጌታ የምንናገረው ነገር አለ። ሁላችን ሜሴጅ አለን። ሁላችን ሜሴጅ አለን። አንዳንድ ጊዜ እኔ እግዚአብሔር ቃል አላውቅም ይላሉ። ሰው ደህንነት ካገኘ ስለ ጌታ የሚናገረው ነገር ያጣል። ስለዚህ በዘመኑ ነግዱበት፣ ዘመኑ አይነግድባችሁ። ራሶቻችን ዝቅ አድርገን እንጸልያለን። በጸሎት ላይ እንዳለና ጥያቄ ጠይቃለሁ። ምናልባት ሰሞኑ ሲጠየቅ አልሰማሁም፣ ግን ሕይወታችሁን ለጌታ ለኢየሱስ ክርስቶስ ያልሰጣችሁ ብትኖሩ እኔ የሰማሁት ቃል ልቤን ነክቶታል፣ ሕይወቴን ለጌታ ለኢየሱስ ክርስቶስ መስጠት እፈልጋለሁ የምትሉ ብትኖሩ እጃችሁን አሳዩ፣ ልጸልይላችሁ። እግዚአብሔር ይባርክሽ። ሌሎች ሳላችሁ ሕይወቴን ለጌታ ለኢየሱስ ክርስቶስ መስጠት እፈልጋለሁ የምትሉ ቃሉ ልቤን ነክቶታል፣ ሕይወቴን ለጌታ ለመስጠት እፈልጋለሁ የምትሉ ካላችሁ እጃችሁን እዩ። ለጸሎት ነው፣ ሌላ ነገር ምንም አናደርግም። እሺ እህታችን እንጸልያለን። ባለሽበት ስፍራ ትቆሚያለሽ። እሺ እንጸልየውን ጸሎት ሁላችንም አብረናት እንጸልያለን። እግዚአብሔር ሆይ ቃልህን ስላሰማኸኝ አመሰግንሃለሁ። ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ መተላለፌንም ደምስስ። ከዛሬ ጀምሮ ልጅህ አድርገኝ፣ ስሜን በሕይወት መዝገብ ጻፈው። ለቃልህ ፍቅር ስጠኝ፣ ጸሎት አስተምረኝ፣ በኢየሱስ ክርስቶስ ስም አሜን። እሺ በጸሎት ላይ እንዳለን ምናልባት ዛሬ የሚያማችሁ ሰዎች ልትኖሩ ትችላላችሁ። ጌታ ኢየሱስ ክርስቶስ በዚህ ስፍራ ነው ያለው። እርሱ ዛሬም ይፈውሳል። እርሱ ዛሬም ሕዝቡን ይጎበኛል። ስለዚህ የሚያማችሁ በተለይ አሁን በህመም ላይ ያላችሁ ሰዎች